አሙኝ እንደታስቀኝ ከመምጣቱ ጋር ናፍቀሽኛል ለጭንቅላት ሰፌዳ አክሏል ጀነስ ዋለ በመቤት ያው ግንባር ሰፌዳ አክሏል ዛሬ ተለቀብ ኤክስትራ ናፍቀሽኛል አትልም እግዚአብሔር ሰፌዳ አክሏል ትቢ ልርስል ማለት ነው ሳይሽ እንደዚህ አይኔ እንደዚህ ሳበው አሙኝ ፀጉር ያልቆና ቤት ይተወይ ቤታዬ እንዴት ነሽ? አሁን እንዲህ ካልከኝ ሻሽ ልለብስ ነው እንዴት ነሽ? ደህና ነኝ አንተ እግዚአብሔርን ናፈቀኛ ቤት እንዴት ነሽ? እኔም ናፍቃችሁኛል በጣም እኮ እንዴት ነው ናፍቃችሁኛል ስንት ነን ናፍቃችሁኛል ስልሽ እኮ እንደው እናንተን እኮ ነው እንኮ አይ እግዚአብሔርን አቤልዬ በጣም ተጠፋፋን ይሄ ጥሩ ነው ግን ለዚህም ጥሩ አይደለም እና ልንገርሽ እዚች ዓለም ላይ ላይፍ ኢዝ ሾርት እና ዋናው we are here now okay to go ዋናው that is it አይ እግዚአብሔርን በጣም ነው ደስ ያለኝ አቤልዬ that is it አንቺ ምን ሻሞሽ ነው you sick ነርግጄ ወርክሽ I'm so happy for you አልነገሩም እንዴ ብዙ ወንድ ነው ሴት ኧረ ገና ነው እኔም እኮ ልወልድ ማለት አንተ ማርክዛ እንዴ አይ ኖ እኔ አይደለም ተጋባሁ ኢትዮጵያ ተጋብቼ መጣሁ አራጅ ታይ ሰው ያምንሻል ኢትዮጵያ ግብቼ ነው የመጣሁት እኔ ሚስት አለችኝ እንደው ቀለበቴን አውልቀው ነው እጄን ከርኩ እንዳልወጣ መንገድ ስከፍትለት በዛ ሄደ ስማቤል በጣም ነው ያማረብክ ውፍርፍር ብላል ወፋፈርኳ ትንሽ ስጌ ምናምን ሞላ ጥሩ ነው ስትስቅ አይነክ ይከደናል ስትስቃይ ካንቺ ግንባር የኔን ግንባርማ ተው በስማ እርሻ ሆኗል ያንቺ ግንባር የሰፌድ አክሏል ያንቺ እኮ አቤል የስክሪኑ እኮ ነው ወይኔ አቤል እግዚአብሔር እኔማ አንተም በአካልማ አግኝታይ ማለት በጣም እኮ ጥንጥዬ ነኝ እኮ ማለቴ ትልልቅ ነገር አለኝ ግን ላይክ ፊቴ እኮ እንደዚህ በመስታወት ሳይው እኮ ጥንጥዬ ነው ካሜራው አንተን አያተልቅ ፊት እኔ ኖርማል ነው እኔ ፕሮፖርሽናል ነው ኧረ በስመ አብ አታስፎግረኝ ምን አለ ለኔ ስትል በሙድ እንኳን ኧረ ያወፍረኛል ትልቅ ያደርገኛል አትልም እንዴ ለኔ በለ ያንቺ ግንባር ሰፌድ ካልከሌ ማከራለሁ አሁን ጋይስ ማህተም የምትሉትኝ ማህተቤ እዛ ማያሚ ሄድኩ ጊዜ ጠፋ የለም ምን ልቅጣው አላዝንለት እውነት በጣም ነበር የሚያሳዝነኝ ቅድም አስረግዣለሁ ካልወዲ እሺ ሁለተኛ ምን ልቅጣው ሁለተኛ ቤት ደግሞ ሚድናይት ሆኗል አይ ምንድነው ፕሮፋይልን እኔን ታደርጋለህ ወረባክሽ በ18000 ወይኔ ፍጥረቱ ወረባክሽ አያችሁ አይደለ ቅጣት አትስጡኝ አልፈልግም እግዚአብሔር እንዴት 10 አይነት አሳሳም ታሳይኛለህ ካይመልክተኝ ትቼዋለሁ ፕሮፋይል አንቺ ቅድም እንትናን እኮ ቀጥቼዋለሁ አይዛቅንና እኔ እኮ ወደ ተለያዩ ሰዎች እንደሆንኩ እሺ ልልቀይርልክ ዳይመንድ was good እጅ በጆሮ ያዝ ፊትን አዙረክ እንደዚህ ነው እጅን ወደ ታች አድርገህ ህፃን ልጆች እንደሚቀጡት እንደዚህ ቦርጩን ያሳይ አቤል ቦርጭ የለውም ጋይስ እንደዚህ ኧረ በእናትህ ኦኬ አልጋ ላይ በቃ አንድ ፐርፊውም አድርግ ሁለተኛ አልጋ ላይ 20 ጊዜ ዝለል ይሰበር አድርጋው ሲፈልግ ገዛላል ኖ ያልኩክን ጃምፒንግ ጃክ አይደለም እንጣጥ ብለህ ፍርጥ ቁጭ አልጋው ይሰበራል አሞነሻል ቀስ ብለህ ዘለል ቁጭ ዘለይ ቁጭ አዎ ከዛ ሶስተኛ ሰው አስገባልህና ማለት ነው ሮስት ታደርገዋለህ ደስ ያለህን አንድ ሰው አስገብቼ ሮስት ከማረገው እስኪ ወይ ሻርክ ላርክ ቆይ ወይኔ ሰው አራታው ሞን ነው አስከባን ጨረስ ራቤል መመቤት እሺ ሮጣ ነበር አያችሁ አንተ ቁጭ ነው የምትለው ተናግሬያለሁ ወንበሩ ሸፍኖናል ቁጭ በል አቤል ነው እንጣጠለ ቁጭ ነው ዛርጋለ
Okay, go ahead. Let's do 10. Let's do 10. Let's do 10. በፈሱ ሻማ ያጥፋ። ኧረ በማርያም ሰው Let's do 10. ሂድ። Let's do 10. 10. 10 ኦኬ go ahead. እኔ እኮ አልጨክንበትም። እሱ ቢሆን እኮ አይሰማኝም። ኧረ በዚህ እድሜ ቀረ ታሳዝናለህ። ትሩ ቴንክ ዩ አይቼው አላውቅም። ይሄን ያምራል። ቴንክ ዩ ሶ ማች። 2 በዚህ እድሜው አቤል ቁጥር ስንት ነህ? አቤል ቆይ ስንት ነህ? 3 አቤል ቆይ 5 ቆይ አንዴ አቤል አንዴ ቆይ ስንት ነው? ቆይ ስንት ነህ? 4 Bro, 5. እኔ ጉዴ በላ ጋይስ አድኑኝ። ያዘኝ እጁ ላይ ከገባው ጌታ ሆይ ድረስ እጁ ላይ ከገባው አይ መድኃኒዓለም በገዛች ዝላይ ቢል አልጋው ነው እንክት ብሎ የሚሰበረው። ገና አልጋው ላይ በቁሙ ስወጣ ነው አልጋው ለሁለት የሚሰነጠቀው። ሙሴ እንደከፈለው ባህር ነው አልጋው ለሁለት የሚሰነጠቀው። አልጋ ላይስ መዝለል አልችልም። እሺ ጋይስ ምን ልቅጣው? እንዴ ተጨማለቀ አንተ እግዚአብሔርን። እሱ አሁን ጨው ነው አቤል Bro, cuz ይሄው እንደዚህ ያልኩልሽ እኮ ነው። እሺ ምላስ ላይ አድርግ። ስኳር ነው አቤል። ተዋሸክ መድኃኒዓለም ያያል። አንተ ኦርቶዶክስ ነህ። ብትዋሸኝ እግዚአብሔር ያያል። እግዚአብሔር እመቤቴ ታያለች። አንድ ዋሸኝ እንደዛው ስልኩን ይዘው ሂድ እንደዛው። ከዛ ምላስን አውጥተን የምትቀመጣት እና እንዴት አውቃለሁ እኔ? ወይኔ ልጅ እሺ ሂድና ተቀመጥ እንዴ! እንዴት ነው የሚጎፈለው? ሂድና ተቀመጥ በቃ። እኔ እሱ አልበቃም አቤት። ይሄ ፌር አይደለም። ወዳረ እንዴት ተሸነፍኩ? አንተ ሰዎች እንድታሸንፍ አያደርጉም። ጨው አይደለም በቃ እግዚአብሔር ያየዋል። እመብርሃን ታየዋል። ጨው ካልሆነ በእግዚአብሔር ነው ያስኩትኝ እንደፈለገኝ። እስቲ አበል አውጥተዋል። መቼስ አንተ ተንኮል አዋል በቃ አሳዘንክ። ዋሽተት ሆነ እንዴ? ያማል እንዴ? እንዳትጠጣው ሂድና ጥፋ፣ ወይ ደግሞ ባዶ እንትን ላይ ያውጣው። ያማል እንዴ? ኖ ጋይስ ተውኩት እኮ ይኸው። ስኳር ያረገ ይመስላል። እንደዚህ አይነጨዋል እንዴ? አይነጨዋል እንዴ? ጨው እኮ በጣም ነው የሚከብደው። እንዴት ጸጥ አረገ? ሸወደኝ እግዚአብሔር። እናንተ ተይተ ያለው ወይኔ ሽቱ አፍ ውስጥ በነፋ ነው። ተሸወድኩኝ። ጨው አይደለም። ደግሞ ተጣርቷለሁ። ምን ያመጣል? ተሸነፈ። ነፈሰው ከ3000 በላይ ሆነ። 2 ሰው ነው የሚቀጣው። እኔ ጊፍት የሚሰጠኝ ሰው የለም። እኔ ጊፍት የለኝም። አንተ አልቃሻ ቆፍጠን ብለን እንደ አቤል አውራ። እኛኛ አትበል። ስማ አይኔ እኮ ብልግና። አቤል እያዳምጠኝ፣ ኩማ እያዳምጠኝ። አቤል ላይ እንዳይደብርሽ ሲወጣ እንዴ አትውጣ። አንተ ምን ሰገጤ ነው? አይደለም እግዚአብሔርን አይደለም ጌታን አበለ እግዚአብሔር ምስክሬ ነው። አይደለም ኩማ ይሄማ ማየት ፈልጋለሁ። ደስ ይላል። ለማንኛውም መቻችሁ ፈታ በል። ኧረ እንዳትወጣ ጌቱን አቋርጠረ ይደብራል። ኩማ ገብርኤል ይኸው ከቅድም ስታወራ የነበረችው አይደለም። ና ቁጭ በልና ተጫወት። እራት ታስጮኛ አሞኛል። ኩማ በእናትህ እንዴ! ያር ችግር የለውም። ፈታ በሉ። ወላችሁ የተሸነፈ ኩማ አቤል አስወይ አይ ዶንት ኖ ዋይ ይልቅ ቅድም ማለት ነው አቤል አሉ ኮመንት ላይ። ከዛ ወይ አቤል ላይ ብላልላ ስሙን እንዳጠረብኝ እኔ እያለሁ አቤልን ስም እንዳጠረኝ ብሎ ከዛ በኋላ እንደዛ ሲሆን እኮ ነው ቆይችማ ተጣልቷል እንደ ነገር አለ ብዬ ይዤው መጣሁ። ምን ሆኖ ነው ተጣልታችኋል? አቤል
ስሙን እንዳታነሽብኝ ብሎ ቅጣት ሳይቀጣ ጌሙን አቋርጦ ትተወጣ። ዛሬ ነው የተዋወቁት። ጉድ እኮ ነው ዛሬ የተዋወቁት። ኧረ በስመ አብ ጌም አቋርጦ ግን መውጣት የለበትም አቤል። ይሄ ጥሩ አይደለም። አስገብተን መምከር አለብን። ትክክል አልሰራም አቤል። እውነት እኔ መካሪ ያደረገኝ ማን ነው? እኔ መምከር አለብኝ። እሱ ማለት ይሄ አግባብ ነገር አንቺ መምከር አለብሽ። ኩሩ እኮ ነህ። እስኪ አቤል ስማ፣ እግዚአብሔርን ይደብራል ማለት ከሱ ጋር ተጣላም ከኔ ጋር ቆይ አንዴ እኮ ማላወራ አንድ ደቂቃ ብቻ አንድ ሰከንድ ከአቤል ጋር ተጣላም ከኔ ጋር ተጣላም ጌም ነው የምንጫወተው፣ ቲክቶክ ላይ ነው የምንተዋወቀው። ምን ሆነ ነው እንደዚህ ሆንከው? ይደብራል። እኔ ጊፍተር የለኝም አልጫወትም። በዛ እኔ መቻለኝ መቻ አቤል አለ። አቤል አሁን ቀጥቅጨው ጨው አድርጎ አንቺ እኮ ቅድም 33 ሺህ ነው የተሰጣት። እኔ 3 አበባ እየተሰጣት 33 ቅድም ዜድን በመቶ ምናምን ሻለ እንዴ ለጠለጥኳት። ምን አለ አሁን ግን ሰው የለም እንጫወት ፈታ እኮ ለማለት ነው እንጂ ለዚህ እኮ ነው የማወራው ነው አቤል። ልስን ዝም ብለን አይደል እንጫወትን ያልነው። አዳምጠኝ አቤል። ዝም ብለን ነው የምንጫወተው። በጣም እየሳምክ ዝም ብለን ነው የምንጫወተው። እሺ አቁማ። ኦኬ ችግር የለውም እንዴ። በጣም ምንድን ነው ያወራችሁት? መጀመሪያ አቤል ንገረኝ። ኦ ማይ ጋድ አንተ ምን አይነት ሰው ነህ እንዴ አቤል? ይኸውልህ ጌም እንጫወት ያልኩት ወይ ስማ ያልኩት ልንገርህ። ጌም አቋርጦ ነው የሚወጣል። ተናድጄብሃለሁ በቃ ቤታ ኦኬ እሺ አዳምጠኝ። ኩማ ቅድም አንተ ከእንትና ጋር ተጫወትክ። ምን ነው አሁን አቤል ሲመጣ ደበረክ? ከሆነ ሰው ጋር ተጫወትንም ለአራት ሆነ አልተጫወኩም። እኔ ወጥቻለሁ። አቋርጠህ የማይወጣበት ምክንያት አለው። እሱን አላወራም እዚህ ሰው ፊት ግን አሁን ለሶስት አዳምጠኝ ኩማ አንድ ጥያቄ ጠይቅሽ ማለት እንደ ሴት እሺ እግዚአብሔርን እሺ ከአንቺ ጋር መልስ ስመላለስ እኔ ከሴት ጋር ሴት ሆኜ ከሴት ጋር እያወራን ያለን መሰለኛለሁ። ልንገርሽ እሺ አሁን ምን አደረገ? ጌም ጫወት የተሸነፈ ቀላል ጥያቄ ነው የምንቀላቀው። ስማኝ ኩማ አዳምጠኝ ኩማ ይሄን አድርግ አይደለም የምንባባለው። አዳምጠኝ ቆይ ይሄን አድርግ አይደለም የምንባባለው። ጥያቄ ነው የምንጠያየቀው። እሺ ጀስት ጥያቄ ነው። እሺ ቆይ መጀመሪያ ልጠይቅሽ እና ላውራና ከዛ እሺ እየተቀበልክ አውራ፣ ችግር የለውም። መጀመሪያ እዚህ ጋር ያለውን ችግር ሶልቭ ማድረግ አለባችሁ ማለት ነው። አንተ ደግሞ አቤት ዝም በላ። የምትጨቃጨቁትን ሶልቭ ማድረግ እሺ። ለምሮ የምትጨቃጨቁት ብለህ ጠይቀን። ለምሮ የምትጨቃጨቁት ብለህ ጠይቀን። ኖ እኔ ምን አገባኝ? እኔ ዛሬ ነው ላይፍ የገባሁት። ተጨቃጭቃችሁ ሶልቭ ጋር ጥሩ ታገኛለሽ። ገባሽ? እኔ ላይ ሰው በሌለበት ቦታ ምን አገናኘው? ስለ ሰው ምንድን ነው ያወራ ነው? ኩማ ያለው አቤል ጠፋ። አቤል ላይቭ ላይ ነው ሲሉኝ፣ አቤል ላይቭ ላይ ነው። ኦኬ ጠፍቷል። ቆይ በኋላ ከዚህ ጌም ስጨርስ እሄዳለሁ አልኩ። በቃ ይሄን ብቻ ነው ያልኩት። አንተ ከዛ የሱን ስም ለምን አነሳሽ ብለህ ጮክብኝ። አይደለም ቤታ እኮ በደንብ ነው የማውቅሽ። በደንብ ኩማ አባቴ ይሙት ነው የምልክ። እግዚአብሔር ምስክሬ ነው። ኮመንት ላይ ሲጽፉ ነው አይቼ አወራሁት እንጂ ዝም ብዬ ከመሬት ተነስቼ አይደለም። እናቴ ትሙት ላይቭ ላይ እሱ ለካ ላይቭ ላይ ገብቷል እንዴ። ኦኬ ከአብላ ጋር እሺ፣ አብላን አስገቢና ነግረዋለሁ። አንድ ላውራና ከዛ በኋላ ይወጣል። አይ ቶ በቃ አሁንማ እግዚአብሔር ሲሉኝ ከዛ እኔ ደግሞ አቤል ላይቭ ላይ ነው ኦኬ ገባለሁኝ ከዚህ ጌም በኋላ አልኩኝ። 13 ሺህ ታፋለች ደብሊው። እሺ ደግሞ ልኮልኝ በታይ ጨርሰናል። ፒስ ፈጠራችኋል። የራሳችሁ ፊክስ አደረጋችሁት? አዎ አንተ ደግሞ ሽማግሌ ፊክስ ማድረግ ብቻ ሳይሆን አብላይ አንድ ነገር ልንገር። ምን ማለት ነው ልንገር። ትልቅ ሰው እናቴ ማለት ስታሳደገኝ ትልቅ ሰው ሲያወራ ልጅ ወረ ጓራ ይገባል ስላለች ነው። ገባሽ? አይ ዝግያ ተካተካሉ ሊሆናቸው ነው። እኔ ማለት የፈለኩት ምን እንደሆነ ታውቃለህ? እንደዚህ ይሄ ደግሞ አይዛቅ ደግሞ እንደው በጣም ቅጥጣ አለ እግዚአብሔርን። እሺ አሁን መጫወት ትችላለህ። ካኩማ ፒስ ነው። አዋም ላውራና ከዛ በኋላ ምንድነው ለጫወታ የምትሮጭ አንቺ? ግን ለቅጣት ታብታብ በጣም ግን ሾካከነች። አብዬ ግን በጣም አምሮበታል ጋይስ። ጌታን ጸጉር ይሄንን የጸጉር አቆራረጠ በጣም ነው የምወደው። ያምራል። እንዴ ተቆረጠ። ዛሬ እንዳቃጠልሽ ዛሬ ባፌ ነው ማቃጠልሽ። ችግር የለውም። አሸነፍኩ እኮ እሱ ነው ያምንገበገበህ እንጂ ሻይንማ ፈልጋል እንዴ። ምን ሆኖ ነው? አይጂና ቦይፍሬንድሽ እንትን ቢያ እንዴ ቦይፍሬንድ what? አይ እንዳ is not my boyfriend። የምን ቦይፍሬንድ ነው የምትለው?
ያማል እንዴ ያማል አቤል ምን ሆነ ነው እኮ ነው ፈጣሪው አምላክ ደሞ ጉድ ነው አሁን ደህና እየተጫወትናል እንዴ ምን አደረኩኝ ገኔን ገላገለኝ እንኳን ወጣ እንኳን ወጣ እኔ ከአንቺ ጋር ልጫወትም በቃ ባሪ በቃኝ በስመ አብ ወመንፈስ ቅዱስ አንተ እኔ ነው እንደዚህ ያደረከኝ አሸነፍሽ እኔ ነው እንዲቆሌን የገፈፍከው ወይንስ ያቺ ላቲኒዋ ላቲን ነው ምናምን ተባለው ልታገላብጥልህ ጠልተሃል ላቲና ኦኬ ብቻ እሺ እሷ ልታገላብጥልህ ስለሆነ ኦኬ እሷ ብታገላብጠው ኖሮማ ያለሽ እኔ አንቺ ጋር ቁጭ እዚህ ጋር መቀጣት እንትን እሱስ የለብኝም ኦኬ አልችልሽም አልልሽም በቃ አትችለኝም አቤል አልልሽም ይኸው ስንቴ እንዳሸነፍኩት ተመልከቱ አትችለኝም ያልሽ እኔማ እችልሻለሁ ክብደት በጣም ነው የማነሳው በደንብ ስኳት አደርግሻለሁ ምን ችግር አለ ናውጣ አልችለኝም እያልሽ ነው ያለሽው አልችልም እኔማ እችልሻለሁ አልችለኝም ካልሽ እንግዲህ ጋይስ ግን እግዚአብሔር ተንኮለኛ ነኝ እኔ አምላኬ ቅርበለኝ ደም ሰራው ስራው እንደ ተንኮል ሰማኛ ቤት በቃክ ነገ እንገናኛለን እድም እኮ ብታሸንፈኝ ጨው አዘጋጅቼ ነበር እሱ ጨው አይደለም ያስታውቃል አስወር ጨው ነው ፒንክ ሳት ይሄ እንትን ጨው ደግሞ ጨው ነው አልነበረም መቀጣሽ ማለት ደግሞ ጨው ነገር ደግሞ መብላት አቆሚያለሁ እንደዛ ነው በቀደም አንዷ ምን ለቀጣኝ ደግሞ ከነሽ ታውቂያለሽ ካሸነፍኩ ፊትን ቶይሌት ውስጥ ከተላለች ማናት የሆነች ስፓኒሽ ናት እኔ ስተኝ እንደዛ ማረግ ሰው መስላለው ራሱ አልኳት ብሎክ እንዳላረግሽ አልኳት በጣም የኛው ሀበሻ መስለውኝ ሀበሻማ አይደፈም እንደዛ አይደለም ማ እንደ ሀበሻ ደግሞ አይናውጣለህ እንዴ ደግሞ በጫማ አይደል እንዴ ውሃ የሚጠጡትኝ አንተ ምንም በጫማ ውሃ ብትጠጪ ይሻላል ፊትሽን ሽንት ቤት እስከምከች ፊትሽን ሽንት ቤት እስከምከች ውሃ ብትጠጪ እኔ እኮ እኔን ያን ቅጣት እኔ አዲስ ጫማ አለኝ አዲስ ጫማ ነበር ማዘጋጀው ላይ ማለት በቃ ንጹህ ውሃ ነበር የምጠጣው ባይሰው ማለት ውስጥ እንዴት ይፈቅድልሃል ንጹህ ውሃ እኮ ነው እንኳን ለምይኮ እንኳን ለምኮ እንደዚህ እኮ ሄደሽ እኮ አገራችን እንደዚህ ብለሽ አፈሩ እንደዚህ ብለሽ ወንዝ በቃ አቀሳሰርክ እኔ አንቺ አሜሪካኖች ዲያስፖራ ስለሆንሽ እንዴት አይምሮ ይፈቅዳል ላይክ በጫማ ውስጥ ውሃ አድርገን እንዲጠጣ እኔ ጭንቅላቴ የማይፈቅድ እንዴ ቆይ የጫማ ብርጭቆስ ቢኖርም እሱ ያስኬዳል እንዴ ትክክለኛ ጫማ እየጠጣ ኤኒዌይስ ነገ አገኛለሁ እኔም ከላይ ብሎጣ ነው ሞን ሰላም በለው ልኮልኛል አቤል ቆይ የሳይ ታባክ የለም ቆይ የለም ደግሞ አቤል ማን ቴስቶስትሮን መጠን አይቀንስም የማን ያንተ የምሳረግ ቴስቶስትሮን የሚቀንሰው አይ በቃ ሁሌ ንቅ አቤል ስለሆነ አቤል ቶሎ አይገባው የኔ ጌታ አልገባም ላስረዳ በተንተና አርጌ አልገባኝ ስንገናኝ አስረዳለሁ ሁሌ እንደቆምክ ነው ማለት ሁሌ ስገባ ከሴቶች ጋር ነው ምንድነው እኔ እኮ ወንድሙ ነኝ ምን ለማለት ፈልገህ ነው ምን ድምጽ ትክክር አለ ወንድሙ ነኝ እኔ እኮ ወንድሙ ነኝ ታላቅ ወንድሙ ነኝ በሰላም አቤል ግን ታውቃለህ አንተ ስትጠጣው ውሃ እያስጠጣኸኝ ነው አንተ ስትጠጣው ውሃ እያስጠጣኸኝ ነው ላይክ አንተ ውሃ ስትጠጣ እዚህ ነኝና ውሃ እየጠጣሁ ኦኬ ኮንቴጂየስ ነኝ ያርሽናልሽ ሞይ ምን ነው አፈን ይዘህ ደርቀህ ተቀመጥ አቤል እስቲ ሽናስቲ እንዴ አንተ ደፋር እሺ ከመቼ ጀምሮ ነው አቤል መድፈር እንደዚህ የጀመርከው የምን ሽና ነው የምትለው ወንድ ነው እሱማ ይሻናል ግን እዚህ አደባባይ ላይ ይሻናል ከሸናሽኒ ብለን እኮ ነው እንዴ ምን ነው አንተ ስርዓት ይኑርክ እሺ ሲጠጣ እየጠጣሽ ከሆነ እስቲ አቤል እስቲ አንዴ አቤልዬ እንዳትሰማው በቃ ሰላም ተባባሉና ደህና ደሩ ተባባሉ ቻው እሙ መቼ ነው አዲስ እኔ ልወጣ ነው ግን አቤል አዲስ አበባ ስመጣ ፈልጋለሁ ብዙ ተሞክሮ መውሰድ ፈልጋለሁ ካንተ ከችናል እንጂ የለውም ባዝ እግዚአብሔርን ብዙ የምታስተምረኝ ነገር አለ እንትን ምን በስማከለ አይ እናንተ ዘና በሉ ፈታ በጠበጥኳችሁ ይቅርታ ቻው እኔ የመጣሁት ቤታ ጋር ሴቶች ካሉ እንዲመጡ ነበር እኔ ጋር አሁን የሴቶች ፕሮግራም እየሰጠን ነበርና ሴቶች ካሉ አይ ሴቶች ሆነው ሲንግል የሆኑ ካሉ እያጣበስን ነበር ቆንጆ ያጣበሳችሁ ነበር
አው ቆንጆ ዘነዘና ያለው የተጠማ ወንድ እኔ ጋር አለና ቤታ ጋር ያሉ ደግሞ ከመጡ ወደ እኔ ጋር እንዲመጡ ነበር። ማይክሮፎንሽ አይሰማም ባይዘው ታውቂያለሽ። ማይክሮፎኗ በእጇ ሸፈነችው አይሰማም። አቤል አሁን ይሄንን ለመፍታት 3 ቀን ይፈጅበታል። ዘነዘና ምናምን ያልከውን 3 ቀን ነው የሚፈጅበት። እኔ አሁን ያንገላታኛል ደውሎ ምንድነው ያለው ዘነዘና ምናምን ብሎ ነው የሚያስጨንቀኝ። በቃ ሴቶች ካሉ እንዲመጡ ነበረ። ይመቻችሁ እናንተ ሁለታችሁ አይናችሁ ራሱ ልወጣ ነው። እግዚአብሔርን ልወጣ ነው። አይ ዘና በሉ ቤታ እመጣለሁ። እሺ አንዴ ቻው ልበለውና ከላይ ልትወጪ ነው። እሱን ቻው ብዬ ወደ አንተ መጥቼ ከላይ ቦታለሁ። እሺ እኔ እናትሽ አብላችን ቻው። እሺ ታውቃለህ ቲክቶክ ግን ቤት እንደሚመስለኝ አቤት ላይክ ከአንዱ ቤት ወደ አንዱ ቤት ከአንዱ ቤት ወደ አንዱ ቤት ከአንዱ ሩም ወደ አንዱ ሩም ዞር ነው የሚመስለኝ። አንቺማ እንደዛ ነው እኮ ሌላ እንዴት ያደርጋል? አቤል ግን ገብቶሃል? ዘነዘና ምናምን ሲል አልገባኝም። የኔ ጌታ እንዳይገባክ አልገባኝም። እኔ አስረዳሃለሁ በውስጥ አይ ቲንክ ጉንፋን ሊይዘኝ ነው ታውቂያለሽ። በጣም እየተናደድኩ ነው ያለሁት። የት ነበርክ? አፍንጬን እያዘኝ ነው እና በጣም ትናንትና የት ነበርክ? ማታ ላይ ነው ዛሬ ማለት ነው። ኤሲን ስከፍተው ማለት ነው ሙቀት ስከፍት አይ ቲንክ አዋራ ሸተተኝ መሰለኝ። በኤሲ ልታሳብ something like that I think እንደውን ጉንፋን ያዛት እንዳወቀ ነው። በቃ ነገ ትመጣለህ። በዚህ በቅድሙ ሰዓት ቀረሜ ራሱ ልገባ ይችላል። ነገም ልቀው ነው ቀረሜ ራሱ ልገባ ይችላል እኮ እኔ አሁን ሰዓቴን ስለቀየርኩኝ በአንተ ሰዓት በምገባበት ሰዓት ነው ካንተ ሰዓት ኖ ቀድሜ በቅድሙ ሰዓት ነው የምገባው። ካለክ እንገናኛለን። በቃ እንገናኛለን። መሲ ቻው። አይዞህ ሰፌድ ቤታይ ጅንጅብል ራስ ቤታ ግን አንድ ጥያቄ ልጠይቅሽ። ቢፈቀድ ማለት ነው ቢቻል ህጋዊ ቢሆን ወይ ደግሞ ብትቺ አይምሮሽ ቢፈቅድ 4 ወንድ ምናምን ማግባት አልፈልግም ማለት አንድ የእግዚአብሔር ቃል ከቆሮንቶስ 15 ምዕራፍ 16 ላይ ቃሉ ምን ይላል መሰለክ? አንድ ሰው ለአንድ ሰው ብቻ ነው። ያን ሰው ራሱ የምትለዩትን በሞት ስታጡት ወይም ደግሞ ያን ሰው ከእርሶ ሲለይ ከሌላ ሴት ጋር ሲማግጥን ይላል ቃሉ። አንድ ሰው ለአንድ ነው። አነካካኛ ነገ ደግሞ 5 ፈልጋለሁ ብዬ እቺን ትማጀራ መቻስ ብለኝ እኔ አንድ ሰው ለአንድ ነው የምቀበለው። በሃይማኖት ግን ተፈቀደ መብታቸው ነው። አመሰግናለሁ። ጎረቤት ነኝ እያለ ነው ፍጹም እንትን ዶናት ላክ 12 ዶናት ይሁሉ ቀባጥር የለ ለኔ ነው እስላንተ ለኔ ነው እንጂ እሺ ደላላው ተው እባክህ አይደለም እሱን ተይና ቆሮንቶስ ምናምን ስትይሰማው ማለት መጽሐፍ ቅዱስ ላይ ያለውን ቃል ነው እየነገርኩ ያለው። ብዙም ባላቅም ስለ መጽሐፍ ቅዱስ ትንሽ እችን አውቃለሁ። አታነቃቃኝ ከኦርቶዶክስ ጋር ነገር እኔ ቤታ የምታውቂው ሰው ካለ እኔ ማግባት ፈልጋለሁ። ዲያስፖራም ሆነ ምንም ሆነ ብቻ ነው የሚበዛው። እኔ ብቻ ነኝ ወጣት፣ ሌሎቹ አሮጊት ናቸው፣ ተንቋቁተዋል። እኔ ራሱ ቲክቶክ ነው ያሰለጠነኝ እንጂ እዚሁ ራሱ እንቋቋ ነበረ። ቲክቶክ ላይ ባልመጣ ነው እግዚአብሔር ሆይ እንደ ጅብ 12 ሰዓት ይጮሃሉ፣ 2 ሰዓት ይተኛሉ። አንድ አይናቸውን ጨፍነው አንድ አይናቸውን ገልጠው እድሜያቸው ተንቋቁቷል። ፍላጎት ካለ ነው ማለት ፍላጎት ካለ ጌታን ነው ምልክ ምንድናቸው ሰው ናቸው። እንደ ጅብ ቀንና ሌሊቱ ተደበላልቆባቸዋል። የሴቶቹ ዲያስፖራ እዚህ አሜሪካን ሀገር ፍላጎት ካለክ ችግር የለውም። አይ እንዴ ቢቆረጥሙብኝስ? ወይኔ አንተ ከኩማ ጋር ስታርቀን መጣ። አይ ደህና ወሬ እያወራን ነው። ሮማን ተሰማ መጣች ላከችልኝ። አይ እኔ ነገር ኩማን ይቅርታ ሳልጠይቅ ሮማን ተሰማ በለኝ። ሮምዬ አርሰናል አንድ ነን እኮ። እንዴት ነሽ ሮምዬ? ሙን ሰላም ነው። ኩማ እንዴት ነኝ? ሞ ግን ለምንድን ነው ሮሚን ላስገባ ስልክ እኔ ልውጣ ምናምን ያልኩት? ተጣልታችኋል እንዴ ሮምዬ? አላልኩም። እኔ ሮሚን ወዳታለሁ አላልኩም። ኩማ እንዴት ነህ አባቴ? ሰላም ነው። መጀመሪያ ሴት ልጅ ሰላም ማለት የለብም። የሚያሳየው ከኔ ጋር ችግር እንዳለ ነው። ለምን እኔን ሰላም አትለኝም? ሴት እያለ ኩማ ትላለህ። ሴት ሰላም ኩማ ቀድሞ ስለገባ ነው። ሮሚ እንዴት ነሽ? ሮሚ ትዳር እያፈላለኩለት ነበር። ደንግጦ ነው አንቺ ስትመጪ። ሮሚ አግብታለች። ይቅርታ አድርግልኝ ሞዬ።
እንዳገባው እሱም ያውቃል። እንኳን እሱ በህይወት ያለ የሞቱት ሰማይ ቤትም ደርሷቸዋል እኔ እንዳገባው። ስለዚህ ችግር የለም። ለሱ ምድር ላይ ያሉት ይፈለግለታል። ይፈልግለት ከምድር አንድ ሮሚዬ ከምድር ማልፈሽ ከሰማዩ ልታነካኪን ነው። እሺ ይሁን ብቻ ለሱ ሚስት ፈልግለት። ሮሚ ለምንድነው ሰላም አላልሽኝ? ኧረ አልኩ እኮ ኩማዬ ሰላም አልኩ። ወይ ጉድ! ኩማ ግዴታ ስምህን መጥራት አለበት። እንዴት ናችሁ? ደህና ናችሁ? ቤታ ዛሬ የመጣሁት ሳምንት የጠፋሁት ወሬ እኮ ነው። በአንዴው ማወራው እኮ ትቀልዳለሽ። ቤታ ልክ አይደለሽም። ዛሬ መረጋጋት ያስፈልግሻል። አይደለም መረጋጋት አይደለም። አይኗ አውቃለሁ። ሮሚ ስትመጣ ቆሌን የተገፈፈው ባለፈው ሮሚ ተነካክቶ ገፈፋለ። አንቺ አታነካኪኝ። አንቺ ቤታ ወሬኛ ምንም አይደለም። ሮሚዬ ነው እኔ ሚስት ፈልጋለሁ። ሮሚ እናንተ ሀገር ካገኘ የእናንተ ሀገር ሳይሆን አሜሪካ። የት ነው አንተ ያገለኸው? እኔ አሁን ያለሁት ዛንዚባር። ፊቱ ራሱ አያስታውቅም እንዴ? ዛንዚባር ቪዛ ነው ሚስት ነው የምትፈልገው? አሜሪካ ነው ሚስት የምፈልገው? ቪዛ ነው እንዴ የምትፈልገው? ነው ሚስት ነው? መጀመሪያ ቪዛዋን ነው የምፈልገው። ከዛን ከተፋቀርን ከተዋደድን አብረን እንቀጥላለን። እንዲህ ብለህ የምታገባ ሚስት እንደዋለች አያንተም የዋህ ነገር ነው። የዘንድሮ ሴት እኮ ሮሚዬ፣ ለነገሩ ይልሽ ሮሚዬ፣ አንቺን አይደለም ልሽ ወደ አንቺ እንዳትወስዱ። ግን ከሀገር ውጭ ያሉ ሰዎች እድሜያቸው ስለሄደ ወጣትነታቸውን ለማስታወስ እንደሞ ያሉ ወጣት የነብርጣት ያሉትን ወንዶች ማግኘት ይፈልጋሉ። ስለዛ እሺ ምን ለማለት አንቺ እንደዚህ እኮ ሳትሆኚ በፊት ትፈልጊ ነበረ። ለምንድን ነው ሌላ ሰዎች ጋር የምታመካኝ? የምንፈልግ ሰዎች ገና ወጣት ነኝ አሉ ትልልኝ። አይ ከ60 ዓመት በላይ ከ70 ዓመት በላይ ከፈለክ ግን ነጭም አበሻም ላገናኝ ይችላል። እድሜያ የቀረውን እድሜያቸውን ከወጣት ጋር አሳልፈው መሞት የሚፈልጉ ለምን አዋጪያቱን አንተ ሞ 70 ዓመት ያለ ሴት ዳይፐር ይቀይር ነው የምትይው ወይ? አረ ፈልጉልኝ። 70 ዓመት ግን አልፈልግም። ጂጂ ለምን አልደረም? ወይ ጂጂ በእናት ሄልፕ አርጋት በእግዚአብሔር ራስን ያመጣው ረፊዳትን ጂጂ እናናጣበት ስሙ በጀርመን ትገባና ቀስ ብለው ወደኛ ትመጣለህ። እኛ ደግሞ እዚህ እናፈላልግላለን። ሮሚ ጀርመንም አለን። ጀርመን ኔዘርላንድ ምናምን አለኝ። እኔ አቀባበል ትችልበታለች። ጂጂያችን ደግሞ አቀባበል እግዚአብሔርን አንደኛ ናት። ጥርስህን ፍቃ ጥፍርህን ሞርዳ እግርህን አጥባ ወንድ እንክብካቤ ዘጭ ነው። አንቺ ጂጂ እኮ የልጇ እኩያ ነኝ። ምንድን ነው የምትይው? አላርክም እንዴ? አይ 70 ዓመት ምናምን አልፈልግም። 70 አይደለችም 40 ምናምን 45 ናት እኮ 70 ዓመት አልፈልግም ብሏል። ሰምተሻል? ሮሚ አምልጦት አስልገቢበት 70 ዓመት አልፈልግም ማለት። ስማ የጂጂ የሚለየው እንደሌላ አይደለም። የጂጂ ይለያል። ሌላ ሰውን ቢሆን ብሎ ይቀበልህና ምግብ ጠቅጥቆ አልጋ ላይ ያስተኛል። ይሄን ጣፋጭ ምድር ማለት ነው። በሽታ ነው የሚለቅብህ። ጂጂ ግን ታጥባለች፣ ትቀቅላለች፣ ትሞርዳለች። አሪፍ አድርጋ ደግሞ የእሷ እግዚአብሔርን ቱርኬዳ ይቅር ይበለኝ እግዚአብሔርን አልኩ። ቱርኬዳ ታድሷል። የታደሰ ረብ ዘመድን እንደዛ ትነግራች። ኧረ በእናትህ እኮ ማማን አነሳው ምንም አናረግም። አንተ እኔ ጂጂን ወዳታለሁ። አታነካኩኝ። እኔ ጂጂ በጣም ለእኔ እንዴ ሞዬ የረሳሁት ነገር ቡታንታ ይገዛልሃል፣ ካልሲ ጥርስ ብሩሽ ይገዛልሃል። ጂጂ ይሻላለች። እኔ እውነቱን ልንገርህ እንክብካቤዋ ነው። እሷ እኮ የዋህነቷ እኮ ደስ እንክብካቤዋ በቃ ትንከባከባለህ። ሽጎራው ከሌላ ይሆናል፣ ቪዛው ከሌላ በቃ አንድ ላይ አድርገህ ዋናው እግር መግባቱ። እንደውም የ70 ዓመቶች ይሻላል እኮ ምን እንደምታረግ ታውቃለህ? ሲወርቁ ቪዛ የወደቀ ብለህ ነው የምታነሳቸው። ትቀልዳለህ። ይሻላል። አይ እኔ አሜሪካዊ ነው የምፈልገው። እባካችሁ በቃ አሜሪካ ይፈልጋል። አውስትራሊያ ወይ አሜሪካ። በጣም ነው እንደ ሞዬ የምትለምነው አሜሪካ። አይ ዩሮፕ አልፈልግም። ቤታ ዩሮፕ አልፈልግም። ለምን? ቆይ ለምንድን ነው የማትፈልገው? ዩሮፕ አይደለም ኢሮፕ በል። ዩሮፕ አልፈልግም ይላል። ሽሮፕ ልትለው ነው እንዴ? ዩሮ ነው የሚባለው። ተመስገን የምፈልገው ደረጃ ላይ እየደረሳችሁ ነው ሞዬ። በትክክል ቃሉን መጥራት አይችሉም። ከዛ ደግሞ እዚህ ደግሞ እግራቸው ማስገባት ይፈልጋሉ። ትክክል ለሽሮም ይሄጅበት አስተካክል። ዩሮፕ አልፈልግም ይላል። ቤታ ምን ነው ተንቀለቀልሽ ዛሬ? በጣም ምን ነው ሮሚን ፈራሃት አንተ? አይ እሷ ምንም አላለች። አንቺ
ዛሬ በሙቋ ነው። ሮሞ እየተረጋጋ ከስክሪን ውስጥ ወጣ አፍንጫዬ እንዳትለኝ። የዛሬው ስለየት ያለ ነው። ሮሚ አሁን በአጭሩ ከአሜሪካ ነው የሚፈልገው። ከአሜሪካ ማን አለ? እኔ እንደሆነ ያየሽ ነው። ገና ነኝ ሮሚዬ፣ ልጅ ነኝ። ምን ለማለት ፈልገው ጠና ያለ ሰው ነው የሚፈልገው። አንቺ ገና ልጅ ነሽ፣ አግብተሻል። ግን ሌላ ሰው አሜሪካ ነው ያለው። አሜሪካ ካሉ ነው ያለው።